ሰላም እንዴት ናችሁ? እንዴት ዋላችሁ? ዛሬ ይኸውላችሁ አብረን ላጥ ብለን የጂም ዕቃችንን አዘጋጅተናል። ጂም እንሄዳለን። ያው እውነት ለመናገር ከዚህ በፊት ትሬነር ነበርኩኝ፣ ስፖርት አሰራ ነበረ ምናምን ነገር። አሁን ሙሉ ለሙሉ አቁሜው ቤት አበባዬን ቀን ሙሉ የትም ሳልንቀሳቀስ በደንብ ነው የምንከባከባት። ምክንያቱም ከዚህ በፊት ዋጋ ስላስከፈለኝ እንደዚህ ትሬን አደርግ ነበርና ረጅም ሰዓት ስለሚፈጅ ብቻ ብዙ ሚዘራብል የሆኑ ነገሮች ተፈጥረውብኝ ያውቃሉ። አሁን ግን አብረን እንውላለን። ግን አንዳንድ ጊዜ ቀን ሙሉ በመዋል ውስጥ ምን አይነት ነገሮች መሰላችሁ የምፈራው? አበባዬ በጣም ኖቲስ ታደርጋለች ነገሮችን ስለምታስተውል፣ በቃ በእኔ ምክንያት ቤት ውስጥ ይውላል ብላ እንድታስብ አልፈልግም። እና ልክ አሁን ጂም ልሄድ ስል ምን ብያት እንደምወጣ ላሳያችሁ። የኔ ፍቅር ይዋት እኔ የምልሽ ምን ትይልኛለሽ መሰለሽ? ልጄ በሰላም እንደወጣ በሰላም ይመለስ፣ እመብርሃን አንቺ ከፊት ቀደሚለት በይልኝ። እሺ ይኸው ጸሎትሽ ይጠብቀኛል። ታውቂያለሽ አይደል? የኔ አበባ ጸልይልኛለሽ። እኔ እወዳታለሁ። እና አብረን እንሄዳለን። ባጋችንን ይዘን ላጥ ብለን ጂም እንገናኝ። ጂም ስመጣ ለእኔ ከፊዚካል በላይ ነው። ልክ ሜንታሊ በደንብ ብዙ ነገሮችን፣ ስትረሶችን፣ ኤቭሪቲንግ መወጣበት ቦታ ነው እና በጣም ነው የምወደው። ይህን ሁሉ ቪዲዮዎች እንድታዩ የፈለኩት ለወጣቶች ነው። ለምታዩት ሁሉም ሰው ወይም እኔ አሁን በእኔ ላይፍ ውስጥ የምታያቸው ነገሮች በሙሉ ሀያብ ቢን ትሩ ፔኖች አሉ፣ ብዙ ነገሮች አሉት። ግን በእኔና በእናንተ መካከል ያለው ልዩነት ምንድን ነው? እኔ ተስፋ አልቆርጥም። በቃ ምንም ነው ማተርዋት ምንም ነገር ይሁን በደንብ በቃ በቻልኩት አቅም በሙሉ ከእግዚአብሔር ጋር ተስፋ አልቆርጥም። እና ያ ነው የምታዩት ወጣቶች፣ ጠንካራ ሁኑልኝ። ይሄንን ይመስላል ዘ ሪያሊቲ ኦፍ ማይ ላይፍ። ከዚህ በኋላ ማሳልፋቸውን እያንዳንዱን ነገር ትክክለኛውንና እውነታውን አሳያችኋለሁ። ከዛ ብዙ ነገር እንድትማሩ ፈልጋለሁ። እና ይመቻችሁ። እወዳችኋለሁ።